ጋይሶች እንዴት ናችሁ? ዛሬም ባበደ ቪዲዮ መጥቼላችኋለሁ ነው የምላችሁ። የዛሬው ቪዲዮአችን የሚሆነው ያው እንደሚታወቀው ቴለር ሪቪው ነው የማደርገው። ስለዚህ በዚህኛው ቴለር ሙቪ ደግሞ ጃሰን የሚሰራበት ጸዴ የሆነ ሙቪ የምናየው ይሆናል። ርዕሱ ሙንቲ ይመስለኛል ካልተሳሳትኩኝ፣ ሙንቲ የሚለው እና ቴለር ሪያክት እናደርጋለን፣ እንገምታለን፣ ታሪኮችንም እንቀመቅማለን። ልክ ሲጨርስ ደግሞ የሚለቀቅበት ቀኑን አናውንስመንቱን ተናግረን እንሄዳለን። ስለዚህ እስከ መጨረሻው ከኔ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ወደ ቪዲዮ ሙቪ ላይ ካልተሳሳትኩኝ ወይ ስፓይ ነው ወይ ደግሞ ወታደር የነበረ ወታደር ሆኖ ግን ከእረፍት የመጣ አይነት የመላችሁ ገብቷችኋል። ውትድርና ነበረና ውትድርናውን ትቶ ሌላ ዓለም ላይ እየኖረ እያለ አስገዳጅ ነገር ተፈጥሮ ወይ ሚስቱ ወይ ልጆቹ ታግተውበት ብዬ ብገምት ማለት ነው። ያው ቴለር ስለሆነ እነሱን ለማውጣት ወይ ደግሞ ናውጣት ብሎ የበፊት ከሱ ጋር የነበሩ ወታደሮች ናውጣ አግዘን ምናምን ብለውት የመጣ ይሆናል። ወይ ደግሞ ይሄ ሰው ሰላይ ሊሆን ይችላል። እዚህ ካራክተር ኦገስት 21 ለእይታ የሚበቃ ይሆናል። የጃሰን ካራክተር እዚህ ጋር በቃ አናዘር ሌቭል ነው የምላችሁ። ቴለሩም አሪፍ ነበረ። ፊልሙ እንደምታዩት ብሩታሊቲ እስከ ጥግን ያለው። እናም የዛሬው ቴለር ሙቪያችን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። በሌላ ቴለር ሙቪ እስከመመጣ ድረስ የፈልጋችሁትን ሙቪ ሪአክት ላደርግላችሁ የምፈልጉት ሙቪ የኮሪያ ይሁን የህንድ የተለያዩ ሀገራት ይሁን ብቻ እናንተ ስሙ ሜንሽን እያደረጋችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። እስከዛ ድረስ ቸር ቆዩልኝ።